የወይዘሮ ሜላት ጸባይ መቀየርና የሀኒቾ የእንባ የሚታበስበት ቀን። እርግብ ደግሞ ዛሬ ለአባትሽ የሚሰጠው መድኃኒት ከሐኪም ቤት እያወጣች ትሸጪ ነበር ብላ ለሀኒቾ መልስ ሰጥታለች። ሀኒቾ እኔ እንደዚህ የማደርግ ሰው አይደለሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሀገራችንን ሰላም አላህ ያደርግልን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ሀሳብ አስተያየት በኮሜንት እንዲሁም ነባር ቤተሰቦቼ ለምታበረታቱኝ ላይክ ሼር ለምታደርጉልኝ ከልብ አመሰግናለሁኝ። ቪዲዮውን ከመጀመራችሁ በፊት ላይክ ሼር እያደረጋችሁ እስከ መጨረሻው ተከታተሉ፣ ትወዱታላችሁ ብዬ ባለሙሉ ተስፋ ነኝ። ዛሬ ደግሞ በኖላዊ ድራማ ከች ብያለሁኝ። ሀኒቾ እንደምናቃት ሁላችንም እንደምናቃት በጣም ትሁትና ከሷ ብዙ ነገር እንደ ድራማ ብቻ ሳይሆን ብዙ ነገር የምንማርባት በጣም ጥሩና ጀግና ትሁት፣ ሰው ሲናገራት ለሰው መልስ የማትመልስ ጥሩ ነገር ሁልጊዜም ቀና ነገር የምታስብና ለአባቷ ብላ ሁሉን ነገር የራሷን ነገር ሁሉን ነገር ትታ ሰው ቤት ተቀጥራ እንደምትሰራ ሁላችንም እናውቀዋለን። ለአባቷ መታከሚያ በቀደም እንዳየነው ቪዲዮውን ለአባቷ መታከሚያ ከ200 ሺህ ብር በላይ ወይዘሮ ሜላት እሰጣለሁ፣ ችግር የለውም በእኔ ስራ ቦታ ወይም በእኔ ድርጅት ይታከምልሻል ብላት ነበረ። ያንም ሆኖ ዛሬ ለሕክምናው የተፈለገው ብር ከ600 ሺህ ብር በላይ እንደሆነ ወይዘሮ ሜላት ሰምታለች። ወይዘሮ ሜላትም ደግሞ ይህን ነገር እያጭበረበረችኝ ልጆችንም ቀይራ ንብረቴንም ልትዘርፈኝ ነው እንጂ እኔ ቤቴ በገባችሁ እያለች ብዙ ነገሮችን የወይዘሮ ሜላት ጸባይ ግን የድሮ ጸባይ የደረሰ ድሮስ ከወይዘሮ ባዩሽ ጋር በልታና ጠጥታ ከእሷ ጋር ጓደኛ ሆና እንዴት ጥሩ ነገር ትናገራለች ብለን እናስባለን ማለት ነው። እናቷ ለራሱ የወይዘሮ ሜላት እናት ወይም የሀኒቾ እነ ሰላም እና አያት ማለት ነው። ልጄ እንደዛ ያልነበረም እኮ አንቺ አስተሳሰብሽ በጣም ጥሩና ቅን ሀሳቢ ነበርሽ። ለዚች ሚስኪን ልጅ አንቺ እንደዚህ ታስቢላታለሽ፣ እሷ እንደዚህ የምታደርግ አይደለችም እያለች የሀኒቾ አያት ለራሷ ለሀና ሁና እያገዘችላት ወይም እየተከራከረችላት ብትገኝም ግን ወይዘሮ ሜላት ለእናቷ የመለሰችው መልስ እናቴ አንቺም እንደነሱ ሆንሽ፣ እንደ መላሴና እንደ ሰላም ሆንሽብኝ ማለት ነው። እኔ ይቺ ልጅ ምን እንዳስነካቻችሁ ባላቅም በጣም ከሷ ጎን ነው። እኔን እኮ አጭበርብራ 600 ሺህ ብር ልታስከፍለኝ እንትን እያለች ነው ብትላትም የወይዘሮ ሜላት እናት ግን እሷ ይህንን መቼም የምታደርግ አይደለችም። በጣም ጥሩና አስተዋይ ልጅ እንደሆነች የወይዘሮ ሜላት ለሀኒቾ ነበር ጠበቃ የቆሙት ማለት ነው። እርግብም ዶክተሩ ፊት አንቺ የአባትሽን መድኃኒት ዶክተሩ ለወይዘሮ ሜላት ደውሎ ሁላችሁም ቶሎ ትፈለጋላችሁ ብሎ ዶክተሩ ቀጠሮ አስዟቸው ቢሄዱም ግን ሀኒቾ አርፊዳ ብትመጣም ይቅርታ ስላረፈርኩኝና ስለዘገየሁባችሁ ይቅርታ ብትልም ወይዘሮ ሜላትና እርግብ ያው እናትና ልጅ አይደሉ እና ልጅቱ ግን ሀኒቾ እንደሆነች ሁላችንም እናውቀዋለን። ለጊዜው ግን ወይዘሮ ሜላት ልጄ እርግብና እርግብ ብቻ ናት ብላ ስላመነች ሀኒቾን የምታያት በጣም በወረደና በዘቀጠ አመለካከት ነው። ግን እኔ እዚህ ላይ የተማርኩት ትምህርት የሰው ልጅ ጥሩ ነገር አሳይቶ ወደ መጥፎ ሲቀየር ምን ያክል እንደሚያስጠላና ምን ያክል የሆነ ጥላቻ እንዳለው በጣም እንጃ በእሷ ብዙ ተምሬያለሁ ማለት ነው። ዶክተሩም ወይዘሮ ሜላት እዚህ የፈለግኳችሁና የደወልኩላችሁ ሁላችሁም የምታውቁት ነገር ስላለ ነው። ከዚህ ቀደም እንኳ ለሀና ነግሬያታለሁ፣ ግን እሳቸው እናንተ መስማት ስላለባችሁ ነው ቢላትም ወይዘሮ ሜላትም ለሱ ነው እንደ ጠራህ ለሀና አባት ሕክምና እሱንማ ጨርሼ የለም ስትል ዶክተሩም እናንተ የገባችሁት ወይም 200 ሺህ ብር እንደምትከፍልልኝ ድርጅትሽ ቀሪ ገንዘቡን እንደሚከፍል ወይም 75%ቱን ይከፍላል እንደሚከፍል ነው ቃል የገባሽው ሲላት ወይዘሮ ሜላት ፌንት ወደቀች። እንደዚህም አይደለም ምንድን ነው የምትሉት እናንተ? በቃ ንብረቴን በአደባባይ ወይም ልዘርፉኝ ነው ብላ ስትናገር አይ አይደለም አለች ሀና። እኔም አላወቅኩም እትዬ፣ እኔ እንደዚህ መሆን አላወቅኩም። ለአባቴ ግን ሕክምና የወጣው እንደዚህ አይደለም፣ አባቴ እንደዚህ አልታከመም። ወይዘሮ ሜላት ወረቀቱን ተቀምታ ከዶክተሩ ብታዩም ግን ምንም ሙያውም ስለሌለ ሀና ተቀበለችና ስለተማረች ወይም ዶክተርና በፊት ስለሰራችበት ማለት ነው ተቀብላ ከወይዘሮ ሜላት አይ
እትዬ አባቴ እንደዚህ አይነት መድኃኒት አልወሰደም። በውጭ በግል እንኳ 100 ምናምን ብር የሚሸጠውን መድኃኒት ወደ 17,000 ብር ነው የተጻፈው እዚህ ላይ እንዴት እንደዚህ ይሆናል ብላ ስትል እርግብ ተቀበለችና እና ታዲያ እየወሰድሽ ለአባትሽ የሚሰጠውን መድኃኒት እየወሰድሽ ስሸጭ ይኖረሻል ማለት ነው? አይ እኔ እንኳ እንደዚህ አይነት አስተሳሰብ የወረደ አስተሳሰብ የለኝም ብላ ብትልም ወይዘሮ ሚላት ግን በጣም ተናደደች። እንደዚህ እኔን ለማጭበርበርና ምንድነው እኔን ለማጭበርበርና እኔን ለመዝረፍ የቸኮልሽበት ምክንያት ግን ምን እንደሆነ አላውቅም። ሀኒቾ ግን እዚህ ላይ ዛሬ በጣም ያሳዝናኛለች። ለምን ትዕግስቷ አልቋል። በአሁኑ ሰዓት የእሷ እውነት የሚወጣበት ቀን ነው የናፈቀኝ። የእሷ እውነት ወይዘሮ ሜላት ግን ሀኒቾ የእሳቸው ናት ተብሎ የተነገራት ዕለት ምን እንደምትልና እንዴት ብላ ይቅርታ እንደምትጠይቃት አላውቅም። እርግብ ተብዬዋ ደግሞ ለአያቷ ምግብ ሰርታ አቀረበች። ሀኒቾ አያቷን በላችና ያንን ምግብ በጣም ነው የሚጣፍጠው፣ እጅሽ ይባረክ፣ እንደዚህ ያማረና የሰመረ ትዳር ይስጠሽ ስትል አይኗ ግልብጥብጥ አለ። ወይዘሮ ማናት እርግብ የምትባለዋ ማለት ነው። ወይዘሮ አልኳት ደግሞ እንኳን ወይዘሮ አይደለም እርግብ ለራሱ በቃ ሲበዛባት ነው። እና እንዴት ሆና እንደተመለከቻት እኔ እንጃ በጣም ወይዘሮ ሀኒቾም አያቷ ላይ ጎንበስ ብላ አሚን እሺ ለምን ትንሽ አትበይም ነበር? አሁን እኮ ምንም የበላሽው አልበላሽም ምግብ ብይ ስትላት በልቻለሁ፣ በጣም ይጣፍጣል፣ ትልቅ ሰው አይደለሁ ከዚህ በላይ መብላት አልችልም አለች። የወይዘሮ ሜላት እናት ማለት ነው። ሀኒቾም እሺ አሚን ብላ ጎንበስ ብላ አሚን ብላ ስትል እንደ ምን ልታረጊያት ነው አያቴ ስትለኛ፣ በሀገራችን በባህላችን አንድ ሰው ሲመርቀን ትልቅ ሰው አጎንብሰን ነው አሚን ብለን ምርቃኑን ወደኛ እንድመጣና ወደ ቤታችን እንዲገባው ማድረግ ያለብን ስትላት ምንም አልተወጣላትም። ሌባ ምን ያውቃልና ማለት ነው። ሌባ እዚህ ላይ ምን ያውቃል? ሀኒቾ ግን በስነ ስርዓት ተወልዳ ያደገች በጣም ጥሩ ሰውና ጥሩ ስነ ምግባር ያላት ስለሆነች ሁሉን ታንጻ ያደገች በጣም ጀግናና ታታሪ ናት። ወይዘሮ ሚላትም እያበደች ወይም ጸጉሯን እየነጨች ወደ ቤቷ ብትገባም ሰላም ለማናገር እንደ እናቴ ምን ሆነሽ ነው ደግሞ ዛሬ? እና ወይዘሮ ሚላትም አይ ምንም አልሆንኩም አትናገሪ ብትላትም አይ እናቴ መናገርም አለብኝ ምን ሆነሽ ነው ታይኝ እና ታዲያ ምንም ሳትሆኝ ነው እንደዚህ ጸጉርሽን እየነጨሽ የገባሽው አለች። ሰላምም ታልነገርሽኝ አልተውሽም ንገሪ ስትላል እናቷም ንብረቴን ልትዘርፈኝና ንብረቴን ልትዘርፈኝ ነው የተነሳችው ይችል ስትላት፣ እሷ ደግሞ ማነች አለች ሰላም። ሀና ስትል ሀና ያንቺን ንብረት ልትዘርፍሽ ሀና መቼም አታደርገውም ብላ መቼም ሰላምና ምላሴ ምንጊዜም ጠበቃ የቆሙት ከእውነት ጋር ስለሆነ ከሀና ጋር ነው። እውነት ደግሞ ትዘገያለች እንጂ ትመነምናለች እንጂ መቼም አትቀርም። እውነት ትወጣለች አንድ ቀን መስሏቸው ነው እንጂ ወይዘሮ ባዩሽ እርግብ ዶክተሩ ተያይዘው ወደ እስር ቤት እንደሚወረወሩ ሁላችንም እርግጠኛ ነን። ዶክተሩ ለራሱ እዚህ ጋር ለሀኒቾ አባት የተሰጠው ምርመራ ሁልጊዜም መርፌ እየወጉ የማይሆን ነገር እያሉ እያሰቃዩት እንጂ ምንም እያደረጉለት አይደለም። ለምን ከሀኒቾ አባት የሰማ ነው በቃ መርፌ የሚወጉበት ቦታ በጣም ያመኛል እያለ ሁልጊዜም ለአሲር ሲነግረው ሰምቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በያለንበት ሰላማችን ብዝት ይበልልኝ።